የምንወደውን ሰው በሞት ማጣት፣ ውድቀት፣ ህመምም ይሁን የዕለት ተዕለት ጭንቀት ሁላችንንም በህይወታችን ቢያንስ አንድ ጊዜ የሚያጋጥሙን መከራዎች ናቸው። የህይወት ሸክም ክብደት ከአቅም በላይ ሆኖ ሲሰማን ብዙዎቻችን እንዲህ ያለውን ህመም ፍትሃዊ ባልሆነ መልኩ ለምንድን ነው እንድንቋቋም የተፈረደብን ብለን ራሳችንን እንጠይቃለን። ከዚያም አልፎ አንዳንዴ ለምን ተፈጠርኩ ብለን ህልውናችንን እስክንጠራጠር ድረስ ሊያደርሰን ይችላል። በዛሬው ቪዲዮ የማይቀርልንን መከራ እንዳይመጣ ከመመኘትና ከመሸሽ ይልቅ የመጣውን መቀበል ህይወታችን ትርጉም ያለው እንዲሆን እንዴት እንደሚያደርገው እንዲሁም ጥንካሬንና መሻሻልን እንዴት እንደሚያመጣ በዝርዝር እንመለከታለን። እስከ ፍጻሜ አብራችሁን ቆዩ። የሂሮ ወይም የጀግኖች ጉዞና መከራ። በስቃይና ትርጉም ባለው ህይወት መካከል ያለው ግንኙነት አሳማኝ በሆነ መልኩ ሊገለጽ ከሚችልባቸው መንገዶች አንዱ ህይወትን በጀግኖች ጉዞ መነጽር ውስጥ ስናየው ነው። ይህ በሰው ልጅ ታሪክ ውስጥ ከጥንት አፈ ታሪኮች እስከ ዘመናዊ ፊልሞች ድረስ ጥቅም ላይ የዋለ የትረካ መዋቅር ነው። በመሰረቱ የሂሮ ወይም የጀግና ጉዞ ከአቅም በላይ የሆኑ ቻሌንጆችን ለመጋፈጥ ኃላፊነት ያረፈበት ግለሰብን ጉዞ ይከተላል። በዚህም ጉዞ አብዛኛውን ጊዜያቸውን ወደ ችግርና መከራ በመግባት ከዚያ ለማንሰራራት የሚያደርጉትን ጥረት ያሳያል። ነገር ግን መከራዎችን ሁሉ በጽናት በማለፍ ተለውጠው ከበፊቱ የበለጠ ጠንካራ፣ ብልህና ብቁ ሆነው ከተልዕኳቸው ይመለሳሉ። እንደ ሃሪ ፖተር ወይም ዘ ሎርድ ኦፍ ዘ ሪንግስ ያሉ ታሪኮችን አስቡ። የእነዚህ ታሪኮች ላይ ያሉት ሂሮዎች መከራውንና ስቃዩን ፊት ለፊት ይጋፈጣሉ እንጂ አይሸሹም። እንደውም ስቃያቸው የተሻሉ ሰዎች እንዲሆኑ የሚያደርጋቸው ዋነኛው ምክንያት ነው። በራሳችን ህይወት መከራን በተመሳሳይ መንገድ መቅረብ እንችላለን። ከድራገኖች ጋር እየተዋጋን ላይሆን ይችላል። ነገር ግን ውስጣዊ ፍርሃቶቻችንና ውጫዊ ቻሌንጆቻችን እንደ ዘይቤያዊ ድራገኖች መጋፈጥ እንችላለን። እነዚህን ፊት ለፊት ስንጋፈጥ ከነሱ ለመራቅ ከመጣር ይልቅ የራሳችንን የጀግና ጉዞ እንጀምራለን። የወደፊት ፈተናዎችን ለመጋፈጥ ብልሃትንና ጽናትን የምናዳብረው አሁን ላይ ያሉብንን እነዚህን መከራዎች መወጣት ስንችል ብቻ ነው። ስለዚህ ችግር ሲያጋጥመን የራሳችን ታሪክ ላይ ሂሮ መሆናችንንና የምንታገሰው መከራ የእድገታችን ወሳኝ አካል መሆኑን ልናስታውስ ይገባል። ኃላፊነትን መሸከም። ለሚያጋጥመን መከራ መፍትሄው ኃላፊነትን መውሰድ ነው። ነገሮች ሲከብዱ ያለው ዝንባሌ ሸክሙን ለማስወገድና ሌላ ሰው እንዲወጣው ተስፋ በማድረግ ለማምለጥ መፈለግ ነው። ነገር ግን ህይወት በጣም የተመሰቃቀለና ትርጉም የለሽ ሊሆን የሚችለው ከኃላፊነት ስንርቅ ነው። ኃላፊነት ህይወትን መዋቅርና ትርጉም ይሰጣል። ይህም ግዴታዎችን መወጣት ብቻ ሳይሆን ህልውናችን ይዞብን የሚመጣውን ሸክም በፈቃዳችን ለመሸከም መምረጥን ነው። ኃላፊነቶችን ስንወስድ በተፈጥሯዊ የህይወት ውዥንብር ላይ ስርዓትን እንጥላለን። እነዚህንም የቤታችንን ስርዓት እንደመጠበቅ ያሉ ቀላል ኃላፊነቶች ወይም ትልቅ ደረጃ ሊያደርሰን የሚችልን ፈታኝ የሥራ መስመር እንደመምረጥ ያሉ ትልቅ ኃላፊነቶች ሊሆኑ ይችላሉ። ኃላፊነቶችን በመውሰድ መከራዎቻችንን ትርጉም ያላቸው እንዲሆኑ ማድረግ እንችላለን። ምሳሌ፣ ልጆችን ለማሳደግ የሚደክምን ወላጅ አስቡ። ይህ ድካም የኃላፊነት ስሜት ከሌለው ትርጉም የሌለው ምሬትና ስቃይ ያመጣል። ነገር ግን ወላጆች ጥረታቸውን እንደ ኃላፊነት ሲቆጥሩት ድካሙን ሊወጡት ይችላሉ። ከዚያም አልፎ የተቀደሰ ተግባር ይሆናል። ኃላፊነትን መውሰድ በጊዜ ሂደት ቀስ እያለ የሚጨምር ነገር ነው። የዓለምን ክብደት ወዲያውኑ በትከሻችን ላይ መሸከም ስለማይቻል በትናንሽና ልንወጣቸው በምንችላቸው ተግባራት እንጀምር። በመጀመሪያ የግል ኃላፊነቶችን፣ ከዚያም የቤተሰብ እያለ ሰፋ እያለ ይሄዳል። ወደ ኃላፊነት የምናደርገው እያንዳንዱ እርምጃ ትልልቅ ሸክሞችን የመሸከም ችሎታችንን ያጠናክራል። እናም ይህንን ስናደርግ ከሸክሞቹ ጋር የሚመጣው መከራ ትርጉም ይሰጠናል። መከራ፣ ትርጉም ላለው ህይወት የሚከፈል ዋጋ። ትርጉም ያለው ህይወት ከባድ ሁኔታዎችን በመጋፈጥ የሚመጣ እንጂ እንዲሁ በገጠመኝ የሚፈጠር ነገር አይደለም። የትኛውንም አይነት ትልልቅ ግቦች ማሳደድን አስቡ። እነዚህን ግቦች ለማሳካት የምንጓዝበት መንገድ ቀላል አይደለም። አትሌቶች ለሰዓታት የሚቆይ ከባድ ስልጠናን ይቋቋማሉ። ሙዚቀኞች ያለ እረፍት ይለማመዳሉ። ስራ ፈጣሪዎች ያለማቋረጥ በውድቀት ላይ ውድቀትን ያስተናግዳሉ። ነገር ግን እነዚህ ግለሰቦች ስቃዩን ያሳልፋሉ፣ ምክንያቱም በሌላ ጎኑ እንደ ስኬት ወይም የዓላማ ስሜት ያለ አንድ ትርጉም ያለው ነገር እንዳለ ስለሚያውቁ። ስቃይን በፈቃዳቸው የሚከፍሉት ዋጋ ነው። ኃላፊነቶችን ስንሸከምና የማይቀር የህይወት ፈተናዎችን ስንጋፈጥ ከምቾት ይልቅ ትርጉምን እየመረጥን ነው። ከስቃይ የጸዳ ህይወት ምቹ ሊሆን ይችላል፣ ነገር ግን ጥልቀትና ዓላማ የሌለው ይሆናል። ለዚህም ነው የህይወትን ሸክሞች ለመሸከም በፈቃደኝነት መምረጥ ያለብን። መከራ የሂደቱ አካል መሆኑን በመቀበል ወደ ትርጉም ያለው ነገር እንለውጠዋለን። ይህም መከራን መፈለግ ወይም መመኘት ሳይሆን እንደሚመጣ በመገንዘብና ሲከሰት ወደ ጥንካሬና ዓላማ ምንጭ መለወጥ መቻል ነው። የመለወጥ ኃያልነት። በህይወታችን ውስጥ ችግሮች ያጋጠሙንን ጊዜያት እናስብ።
እንደ ግለሰብ በጣም ያደግንባቸው ጊዜያት ናቸው። ከስቃይ ጋር ስንጋፈጥ ለመቀጠል የሚያስችለንን ጥንካሬ ለማግኘት ስንል ሕይወታችንን እንድንገመግም፣ አስፈላጊ የሆነውን ነገር እንደገና እንድናጤንና ውስጣችንን በጥልቀት እንድንመረምር እንገደዳለን። ድክመቶቻችንን ለመጋፈጥ፣ ጉድለቶቻችንን ለመቅረፍና የበለጠ ጠንካራና ብቁ ግለሰቦች ለመሆን እድሉን የምናገኘው በጨለማው ጊዜያችን ነው። መከራ ስለ ራሳችን ያለንን የተሳሳተ አመለካከት ያስወግዳል። እውነታውን እንድንጋፈጥና አስፈላጊ ለውጦችን እንድናደርግም ያስገድደናል። ስቃይ በራሱ ጥሩ ነው ማለት አይደለም፣ ነገር ግን ሲያጋጥመን ከዚህ በፊት ከነበርነው የበለጠ እንድንሆን እድል ይሰጠናል። የእድገታችንንና የለውጣችንን መጠን የሚወስነውም የትግላችን ጥልቀት ነው። ሕይወትና መከራ በማጣት በበሽታም ይሁን በውድቀት ስቃይ ወደ እያንዳንዳችን ሕይወት የሚመጣበትን መንገድ አያጣም። ስቃይ ሊወገድ የማይችል መሆኑን መቀበል ከባድ ሊሆን ይችላል፣ ነገር ግን ከህመም ጋር ጤናማ ግንኙነት ለመፍጠር አስፈላጊ እርምጃ ነው። ይህንን መቀበል ማለት ስቃይ እንደ ሰው ዘር ሁላችንንም የሚያጋራን የተፈጥሮ ሁኔታ መሆኑን ለመገንዘብ እንጂ መከራን የሚያመጡ ነገሮችን ቀድመን አንጋፈጣቸውም ወይም ከመጣ በኋላ እጅ እንሰጣለን ማለት አይደለም። መኖር ማለት መሰቃየት ነው። መዳን ማለት በስቃይ ውስጥ ትርጉም ማግኘት ነው። ይህንን ያለው ዕውቁ ፈላስፋ ፍሬድሪክ ኒቼ ነው። ስቃይ የማይቀር ቢሆንም የእኛ ህልውናና ማበብ የተመሰረተው ከችግር ውስጥ ሆኖ ትርጉም ለመፍጠር ባለን አቅም ላይ እንደሆነ ኒቼ ያምን ነበር። በተመሳሳይ ሾፐንሃወር የተባለው ፈላስፋ ፊሎሶፊካል ፔሲሚዝም በሚባለው ፍልስፍናው መከራ የሰው ልጅ አፈጣጠርና ህልውና ዋነኛ መገለጫ እንደሆነ ተናግሯል። እሱ ህይወትን እንደ ቀጣይነት ያለው ያልተሟሉ ምኞቶች አዙሪት ማለትም እንደ ረሃብ፣ ጥማትና ድካም ባሉ በማያዳግም መልኩ ማስወገድ በማንችላቸው ሁኔታዎች ስቃያችን ቀጣይነት ያለው አድርጎ ይመለከታል። እንደ ሾፐንሃወር ገለጻ ህልውናችን የሚመራው ፍላጎታችንን ለማርካት የምናደርገው ማለቂያ በሌለው ጥረት ነው። ይህም ሙሉ በሙሉ እፎይታ በማይገኝበት የማያቋርጥ የትግል ሁኔታ ውስጥ ያስገባናል። ለእሱ የህይወት ዋና ትግል የማይታለፍ እውነታ ነው። እናም ዘላቂ ደስታን ለማግኘት የምናደርገው ጥረቶች እንዲሁ ቅዠቶች ናቸው። እነዚህ የኒቼና ሾፐንሃወር አመለካከቶች የመከራን አይቀሬነት እንድንቀበልና እንደ ህልውናችን መሰረት አድርገን በመረዳት የሰላም ስሜት እንድናገኝ ይጋብዙናል። መከራን መቀበል ህይወት ከችግር ነፃ መሆን አለበት ከሚለው አመለካከት እንድንላቀቅ ይረዳናል። ብዙ ጊዜ መከራን ባለመቀበል ስቃይ ፍትሃዊ እንዳልሆነ ወይም ሊወገድ የሚችል እንደሆነ በማሰብ ተጨማሪ ህመም ያጋጥመናል። መከራ የማይቀር መሆኑን በመቀበል እነዚህ ልምዶች የሚያስተምሩን ምን እንደሆነ ለመረዳት ራሳችንን እንከፍታለን። ይህም በመጨረሻ ወደ ግላዊ እድገት ሊያመራ ይችላል። ናይሊዝም ወይም ተስፋ መቁረጥና ትርጉም ያለው ህይወት። ኒቼና ሾፐንሃወር መከራና የህይወት ትርጉም የለሽነት በጥንቃቄ ካልተያዙ ወደ ናይሊዝም ሊያመሩ እንደሚችሉ አስጠንቅቀዋል። ናይሊዝም የሚባለው ህይወት ትርጉም የለሽ እንደሆነና ማንኛውም የምናደርገው ነገር ዋጋ እንደሌለው ማመን ነው። ለመከራችን ኃላፊነት ካልወሰድን ወይም ለመሸሽ ስንፈልግ ወደዚህ የተስፋ መቁረጥ አዘቅት ውስጥ ልንወድቅ እንችላለን። ይህም የባዶነትና ግዴለሽነት ስሜትን ሊያስከትል ይችላል። ናይሊዝም አንድ ሰው ሊያጋጥመው ከሚችለው እጅግ አጥፊ የስነ ልቦና ሁኔታዎች አንዱ ነው። ኒቼ ናይሊዝምን በተለይም ከተለመዱት ትርጉም ያለው ህይወት ማግኛ ምንጭ ከሆኑት ከሃይማኖትና ባህል ከጊዜ ወደ ጊዜ እየራቅን በመጣንበት በዘመናዊ ማህበረሰብ ውስጥ እንደ ትልቅ አደጋ ያየው ነበር። ትርጉም የመፍጠር ግላዊ ኃላፊነት ከሌለ ግለሰቦች የአቅጣጫ ስሜታቸውን ሊያጡ እንደሚችሉ ያምን ነበር። ይህም ወደ ናይሊዝም አስተሳሰብ ለመግባት ቀላል ያደርገዋል። ዓለምን ወደ ዓላማ የምንቀይርባቸውን መንገዶች በምንመረምርበት ጊዜ መቻልን፣ መተሳሰብን እና ድፍረትን እንድናዳብር ያስችለናል። እነዚህ ባህሪያት የራሳችንን ስቃይ እንድንቆጣጠር ብቻ ሳይሆን ሌሎችን ለመርዳትም ያስችሉናል። በመጨረሻም በመከራ ውስጥ ትርጉም ማግኘታችን አመለካከታችንን ይለውጠዋል። የህይወት ችግሮችን በክፍት ልብና ዘላቂ በሆነ መንፈስ እንድንጋፈጥ ኃይል ይሰጠናል። ስቃይ የህይወታችሁን ጉዞ እንዴት እንደቀረጸው ከታች ኮመንት ላይ አሳውቁኝ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። ለቻናሉ አዲስ የሆናችሁ ተመሳሳይ ይዘት ያላቸው ቪዲዮዎች በቀጣይ ስለሚኖሩ ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ቻው።